ቤተሰቦቼ እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ ደግሞ የምንሰራው የዶሮ ሮስቶ ነው። ያው በርከት ያለ ለሙሉ ቤተሰብ የሚሆን ነው የምንሰራው። እዚህ ጋር ዶሮአችንን ከመጀመሪያው ካገነጣጣለው ጀምረን ነው የምናሳያችሁ። እዚህ ጋር በርከት ያለ ስለሆነ ሌላም ስራ ስላለብኝ እዚህ ጋር ያው አባታችን እየገነጠለ ነው። እሱ ነው ዛሬ ዶሮ ነው የሚገነጥለው። ያው ተባብረን የሰራ ነው ማለት ነው። እዚህ አንዱን ዶሮ ሌላውን ሳይሆን አንዱን ዶሮ ከመጀመሪያው ጀምሮ እንዴት አገነጣጠለው ነው የምናሳየው ማለት ነው። ተከታተሉኝ። በነገራችን ላይ በድፍኑ መስራት እንችላለን አርስቶ ስንሰራ። እኔ ግን ያው ለልጆችም ስላሉ ቆራርጠን ነው እንደዚህ የምንሰራው። በተመቸን መንገድ መስራት እንችላለን። ያ ዶሮአችንን በዛ መልኩ ከጨረስን በኋላ እንግዲህ ተዘብዝፎ መታጠብ አለበት። እዚህ ጋር 3-4 ከታጠበ በኋላ ነው በሎሚና በጨው ተዘብዝፎ ነበር። ለዚህ ደግሞ ነጭ እስከሚሆን ድረስ ተዘብዝፎ ይታጠባል ማለት ነው። ያው እንደ አበሻም ባይሆን በዚህ መልኩ ይሆን ነጭ ሆኖ ታጥቧል። አሁን የሚያምር ነው የሆነው። ያው ሰዓት ለመቆጠብ ያክል ነው። በዚህ መልኩ እንግዲህ በርከት ያለ ዶሮ ነው ዛሬ የምንሰራው።
እንግዶችም ስላሉብን የበዓል ሰሞን ስለሆነ እዚህ ጋር ደግሞ መቀመሚያ ያስፈልጋል ከዶሮው ጋር። እዚህ ጋር ብዙ ነገር ተከትፏል። ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል አለው፣ ሮዝሜሪ ነው አለው፣ ሁሉ ነገር አለው እዛ ውስጥ ማለት ነው። የሚያስፈልጉን ነገሮች በሙሉ አሉ። ከቀይ ሽንኩርት፣ ከነጭ ሽንኩርት፣ ከካሮት ከሁሉ። ዶሮ በእንደዚህ አድርገን ስንቀምመው ቆንጆ የሆነ ጣዕም ነው የሚሰጠን። ሽታውም ቆንጆ ነው የሚሆነው። ዶሮ ላይ ምን ተደርጓል ደግሞ? ጨው፣ ቁንዶ በርበሬ፣ ቀረፋ፣ ዘይት፣ ሙስታርድ እነሱን አድርገን ነው ከበርበሬ ጋር አንድ ላይ ተለውሰው እነዚህ የተከተፉት ውስጥ የገቡት። እዚህ ጋር ስላላሳየ ሆነው የተቀመሙት ነገሮች ውስጥ ደግሞ ያን ይሄ ዶሮዋችንን እንጨምርና እንለውሰዋለን። እንደዚህ በእጃችን ስንለውሰው ከለሩም ያምራል፣ ጣዕሙም ቆንጆ ይሆናል ማለት ነው። የበርበሬም ከለር በዚህ መልኩ ይበቃል። እዚህ ጋር የበርበሬውና የቀረፋው ሽታ ከነጭ ሽንኩርቱ ጋር ሲዋሃድ በጣም ቆንጆ ነው የሚሆነው። ሁሉም እንዲዳረስ እንደዚህ በደንብ እናሸዋለን። ከዛ በመንጋገረው እቃ ላይ እኔ ፓትራ ላይ ነው ያደረኩት። ፓትራው ላይ እንደዚህ አድርገን እንደረድረዋለን። ሁሉም እሳት እኩል እንዲያገኘው በዚህ መልኩ እንደረድረዋለን ማለት ነው። ሙሉ ዶሮም ከሆነ ውስጡን እንሞላውና ልክ እንደዚሁ ነው የምንከተው ከተቀመመ በኋላ። በዚህ መልኩ ተደርድሮ አልቋል። እዛ ጋር ደግሞ የቀረን ሶስ ነበረ። አብሮ ደግሞ ድንች ሮስት የሆነ ፖታቶ ሲኖረው በጣም ቆንጆ ነው። ይሄኛው ድንች ታጥቦ ከነልጣጩ አነሰነስ ያለ ስለሆነ ከነልጣጩ ታጥቦ ገንፈል ያለ ነው ቶሎ እኩል እንዲበስል። እሱንም እዛ ቅመሙ ላይ እንደዚህ እናሻውና እናዘጋጃለን። ልክ በኋላ ግማሽ ከበሰለ በኋላ ዶሮ ይሄንን መሀል ላይ ጣል እናደርገዋለን እና አብሮ ይበስላል። ስናቀርበው አብሮ እኩል እናወጣዋለን ማለት ነው። ከዶሮ ጋር ይወጣል። በጣም ቆንጆ ነው የሚሆነው። በዚህ መልኩ ተደርድሮ አልቋል። ይሄንን ኦቨን ውስጥ ከተዋለሁ። ከለሩ ራሱ በጣም ነው የሚያምረው። እዚህ ጋር ድንቻችን በዚህ መልኩ ታሽቶ አልቋል። ይሄንን ያኛው ግማሽ ከበሰለ በኋላ መሀል ላይ ጣል እናደርግበታለን። ሲበስል በጣም ቆንጆ ጣዕም ነው ያለው። ይሄንን ይመስላል። የቀረውን ደግሞ እዚህ ከላው ላይ እናደርግበታለን። በዚህ መልኩ ኦቨን ውስጥ በስሎ ወጥቷል። ይሄንን ይመስላል። ዶሮ ኦልሬዲ ግማሽ በስሏል። አሁን እዚህ ግማሽ የበሰለው ዶሮ ላይ የቀደሙ ድንች ጣል እናደርጋለን። ከዛ ነው እኩል ይበስላል ማለት ነው። ከዛም ስናቀርበው እኩል እቃችን ላይ ያወጣል። ከዶሮም ከድንቹም የተደረገ ይበላል። እንደሱ በጣም ቆንጆ ነው የሚሆነው። ስለምትከታተሉኝ በጣም አመሰግናለሁ። እወዳችኋለሁ። ባይ